ሰላም የጉድ ኒውስ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ለሁላችሁ ጠቃሚ፣ አስተማሪ እንዲሁም አስደሳች የሆነ ርዕስ ይዘን ቀርበናል። ቪዲዮውን እስከ መጨረሻው ተከታተሉት። እንዲሁም ቻናላችንን ካልተቀላቀላችሁ ይህንን አጋጣሚ ተጠቅማችሁ ሰብስክራይብ በማድረግ የማንቂያ ደወልን ጫኑ። የዛሬው ርዕሳችን የፍቅረኛን ወላጆች ለመገናኘት ትክክለኛው ጊዜ መቼ ነው? በማንኛውም የፍቅር ግንኙነት ውስጥ ጉዞ የሚጀምረው በሁለት ሰዎች መካከል በሚፈጠር የልብ ትስስር፣ በሳቅና በሚስጥር መጋራት ነው። ነገር ግን ግንኙነቱ እያደገ ስሩ እየሰደደና ወደ እውነተኝነት እየተቀየረ ሲመጣ አንድ ትልቅ ምዕራፍ ከፊታችን ይደቀናል። ይህም የፍቅረኛን ወላጆች በአካል መገናኘት ነው። ይህ ቅጽበት ለብዙዎች አስደሳች ቢሆንም በውስጡም ከፍተኛ የጭንቀትና የፍርሃት ስሜት ይይዛል። ጥሩ ስሜት ፈጥር ይሆን? ምን ብዬ ላወራቸው? ምን አይነት ልብስስ መልበስ አለብኝ? የሚሉ ጥያቄዎች በአእምሯችን ውስጥ ይመላለሳሉ። ለመሆኑ የፍቅረኛን ወላጆች ለመገናኘት ትክክለኛውና አመቺው ጊዜ መቼ ነው? ይህንን ወሳኝ ምዕራፍ እንዴትስ ያለምንም እንከን ማለፍ ይቻላል? የጊዜው ትክክለኛነት የቀን መቁጠሪያ ሳይሆን የስሜት ብስለት ነው። ብዙ ሰዎች የፍቅረኛን ወላጆች ለማግኘት የተወሰነ ወራት ወይም ዓመታት መጠበቅ ያለባቸው ይመስላቸዋል። ነገር ግን ዋናው ቁልፍ የግንኙነቱ ጥልቀትና የስሜት ብስለት እንጂ የቀን መቁጠሪያው አይደለም። የስነ ልቦናና የልብ ጉዳዮች አማካሪዎች እንደሚጠቁሙት ወላጆችን ለመገናኘት ማንሳት ያለብን ግንኙነታችን ቁም ነገር ወዳለውና ወደፊት አጋርነት እያመራ መሆኑን ሁለቱም ወገኖች ሲያምኑበት ብቻ ነው። የፍቅር አጋሮ ስለ ትዳር ወይም አብሮ ስለመኖር ማውራት ሲጀምር ወይም እርስዎ በረጅም ጊዜ እቅዶች ውስጥ ማካተት ሲጀምሩ ያን ጊዜ ወደ ወላጆች ለመቅረብ ትክክለኛ ምልክት ሊሆን ይችላል። ነገር ግን ገና በመጀመሪያዎቹ የፍቅር ሳምንታት ግንኙነቱ የት እንደሚደርስ ሳይታወቅ ወደ ቤተሰብ መጋበዝ አላስፈላጊ ጫናን ሊፈጥር ይችላል። የአካባቢና የሁኔታዎች ተጽዕኖ ትክክለኛው ጊዜ እንደየሁኔታው ሊለያይ ይችላል። ለምሳሌ ሁለታችሁም የምትኖሩት ከፍቅረኛቸው ቤተሰቦች ጋር በአንድ ከተማ ውስጥ ከሆነ ግንኙነቱ በጣም ቀደም ብሎ በድንገተኛ አጋጣሚ ወይም ደግሞ በቀላል የእሁድ ምሳ ፕሮግራም ሊጀመር ይችላል። እንዲህ አይነቱ መደበኛ ያልሆነ ወይም ደግሞ ኢንፎርማል ግንኙነት ጭንቀትን ይቀንሳል። በአንጻሩ ቤተሰቦቿ ወይም ቤተሰቦቹ የሚኖሩት በጣም ርቆ በሌላ ክፍለ ሀገር ውስጥ ከሆነ ረጅም ጉዞ ተጉዞ መገናኘቱ ነገሩን የበለጠ ትልቅና መደበኛ ያደርገዋል። አስቀድሞ መተዋወቅ ከወደፊት ቤተሰብ ጋር ጠንካራ ድልድይ ለመገንባት እንዲሁም የቤተሰቡን ባህሪ ቀድሞ ለመረዳት ትልቅ እድል ይሰጣል። ሌላኛው ፍርሃትን ማሸነፍና ዝግጁ መሆን ነው። ከመገናኘቱ በፊት ፍርሃትና መረበሽ መሰማቱ ሙሉ በሙሉ ተፈጥሯዊ ነው። የፍቅር ቴራፒስቶች እንደሚናገሩት ለመውደቅ አለመዘጋጀትና ጭንቀቱን እንደ ተፈጥሯዊ ነገር መቀበል መረጋጋትን ይሰጣል። በዚህ ሂደት ውስጥ የፍቅር አጋሮ ትልቁንና ወሳኙ ሚና ይጫወታል። ወደ ቤተሰቦቹ ከመውሰዱ በፊት ስለ ወላጆቹ ባህሪ፣ ስለሚወዱትና ስለሚጠሉት ነገር እንዲሁም በቤተሰቡ ውስጥ መነሳት የሌለባቸው ስስ የሆኑ ጉዳዮች አስቀድሞ ሊያስረዳዎት ይገባል። ለምሳሌ የፖለቲካ፣ የሃይማኖት ወይም ያለፉ የቤተሰብ ጠብ እሰጥ አገባዎች ላይ አለመግባባት ይመጣል። ይልቁንም ስለ ወላጆቹ የትርፍ ጊዜ ማሳለፊያዎች፣ ስለ ስራቸው ወይም ስለ አስደሳች የልጅነት ትዝታዎች ማውራት ጨዋታውን ያደምቀዋል። ዋናው ቁልፍ ጉዳይ ራስን መሆን ነው። በመጨረሻም ወላጆችን ለመማረክ ከመጠን በላይ መሞከር ወይም ራስን ያልሆኑትን አስመስሎ ማቅረብ ውድቀትን ሊያስከትል ይችላል። ወላጆች የሚፈልጉት ልጆቻቸውን የሚወድ የሚያከብርና እውነተኛ የሆነ ሰውን ነው። ጨዋነት የተሞላበት አለባበስ፣ በውይይቶች ላይ በትኩረት ማዳመጥ ብቻ በቂ ነው። የፍቅረኛን ወላጆች ማግኘት የፈተና አዳራሽ ሳይሆን የወደፊት ህይወታችሁን ወደሚጋሩ ሰዎች የምታደርጉት የፍቅር ጉዞ አካል ነው። ትክክለኛው ጊዜ ሁለታችሁም ዝግጁ የሆናችሁበትንና እጅ ለእጅ ተያይዛችሁ ያንን በር የምታንኳኩበት ቅጽበት ነው። ቪዲዮውን ከወደዱት ላይክ ያድርጉ፣ ሼርም በማድረግ እንዲሁም ሰብስክራይብ በማድረግ የጉድ ኒውስ ቤተሰብ ይሁኑ። ደወሉን በመጫን አዳዲስ ቪዲዮዎች እንዲያመልጧችሁ። ሰናይ ጊዜ